ውዶች እንዴት ናችሁ? የዩቲዩብ ቤተሰቦቼ እኔ ደህና ነኝ አልሐምዱሊላህ። አላችሁ ወይ? ሳምንቱ እንዴት አለፈ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬም እንግዲህ እንደተለመደው ትንሽዬ ምክር ቢጤ ነገር ለምን አንመካከርም ለምን አንወያይም ብዬ ነው ማለት ነው የመጣሁት እና በጣም ጠቃሚ የሆነ ምክር ነው። በተለይ ደግሞ ለእናቶች በጣም አሪፍ የሆነ ምክር ነው ማለት ነው። እና ምንድነው የምናየው ይሆናል ሁሉንም ነገር አብረን ማለት ነው። እና ቪዲዮውን ላይክ አድርጋችሁ ጀምሩት። ሰብስክራይብም ብታደርጉ ደስ ይለኛል። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ብታስቀምጡ ደስ ይለኛል ማለት ነው ውዶችዬ። እንግዲህ ያው በአሁን ሰዓት እንግዲህ እኛ ሀገር ያለነው ሰዎች ብዙ ነገር እንሰማለን፣ ብዙ ነገር እናያለንም ጭምር አይደለ? ያንን በተመለከተ ለምን አንዳንድ ነገሮችን አልልም የሚል ነገር ነው ያሰብኩትና እስቲ ሀሳቤን ደግሞ አካፍላችኋለሁ ማለት ነው። የምናየው ይሆናል። እስከ መጨረሻ ተከታተሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እዚህ ሀገር ላይ ያው ለመስራት ስንወጣ ያኔ 2 አመት ብለን ወጥተን ሊሆን ይችላል። ከዛ ደግሞ እዚሁ ሆነን 3 አመት ይሞላል፣ 4 አመት ይሞላል፣ 5 አመት ይሞላል። እንደዛው እያለ ይቀጥላል ማለት ነው። እና ያ የሚሆነው ለምንድነው? ብራችንን እንዴት እንደምንይዘው ስላላወቅንበት ነው። ብራችንን እንዴት መያዝ እንዳለብን ብራችን ላይ ፎከስ ስለማናደርግ ነው። ምክንያቱም ዛሬ ላይ አልሐምዱሊላህ ረብል ዓለሚን ጤነኛ ነንና እንሰራለን። ስለዚህ ዛሬ የምናወጣው ብር ላይ ፎከስ አናደርግም አብዛኞቻችን ማለት ነው። እና እኔ ደግሞ አሁን ለማለት የፈለኩት ብር ላይ በጣም ፎከስ አድርጉ። ብር እንደተባለ ብርር እያለ ነው የሚጠፋው። እውነቴን ነው የምነግራችሁ ማለት ነው። እና ያኔ አንዳንድ ልጆች በጣም ሂሉኝታ አለባችሁ ምናምን ነገር እና ለወንድሜ ይሄን አድርጌ ያን አድርጌ ምናምን እያሉ ራሳቸው እንደ ሻማ እየቀለጡ ለወንድሜ ይሄን ገዝቼ ባጃጅ ገዝቼ እንደዚህ ሞተር ገዝቼ ምናምን እያሉ ራሳቸው መቼም ከሰው ቤት የማይወጡ ለመውጣት ሁላ ሀሳብ የሌላቸው ልጆች አሉ። እኔ በበኩሌ ብዙ ልጆች ስለገጠሙኝ ነው ይሄንን የማወራውና እንደዚህ ሶሻል ሚዲያ ላይም ብዙ ጊዜ የምዘዋወረው እንደዚህ አይነት ነገር ነው ማለት ነው። እና ለማለት የፈለኩት ምንድነው? ራሳችን ላይ በጣም በብር ጉዳይ ላይ ያኔ ቤተሰብ መርዳት ለቤተሰብ አንዳንድ ነገር ማድረግ ግድ ነው። መቼም ቤተሰብ ነው አይደለ? ከወልዶን ለዚህ አብቅቶን እንትን ያለው ዛሬ ላይ ላለንበት ደረጃ ላይ ያደረሰን ላለንበት ደረጃ ላይ በቃን መቼም ቤተሰብ ነው። ቤተሰብም መረዳት ያለበት እኔ በልኩ ነው ብዬ ነው የማስበው ማለት ነው። እና ሁሉም ነገር በልክ ነው መሆን ያለበት። አሁን ለምሳሌ አንዳንድ ልጆች አረፋ በመጣ ቁጥር ኢድ በመጣ ቁጥር ለቤተሰብ ከቤተሰብም አልፎ አንዳንድ በቃ ዝም ብሎ ብር የሚያፈሱ ልጆች አሉ። አረብ ሀገር ናቸው ስለተባሉ ብቻ ማለት ነው። እና እነዛ አይነት ሰዎች ያኔ አሁን ላይ እኔ እንጃ ብቻ ወላሂ እንደ አጠቃላይ በምባልበት ደረጃ ነው በጣም ራሳችን ላይ መስራት ያለብን በብር ጉዳይ ላይ። እኛ ሰው ቤት ላይ እየቀለጥን እንደ ሻማ በቃ ብራችን ላይ በጣም ፎከስ ማድረግ እንዳለብን ነው የማስበው ማለት ነው። ምክንያቱም አሁን ለምሳሌ ልጅ ወልዶ እዛ አስቀምጦ የመጡ እናቶች ማለት ነው። ያው ልጆቻቸውን ለማሳደግ ነው ዋጋ የሚከፍሉት መቼም። ግን ደግሞ አንድ ነገር አለ በዚህ መሃል ማለት ነው። እና ምን ለማለት ፈልጌ ነው? አሁን ኢድ በመጣ ቁጥር በቃ
ልጅ በልብስ ብቻ የሚደሰት ይመስል አዳዲስ ልብስ፣ አዳዲስ ጫማ፣ ስልክ ምናምን ዝም ብለን እየገዛን ለልጅ ሰተን እኛ እዚህ ቁጭ ብለን ልብስና ብር ብቻ መላክ አለብን ብዬ እኔ አላስብም። ምክንያቱም ማለት ነው ብርና ልብስ ብቻውን ደስታ ሊሆን አይችልም። ብቻውን የእናትን ቦታ መተካት አይችልም ማለት ነው። እና እኛ እዚህ ቁጭ ብለን ለነሱ ልብስ፣ አዲስ ጫማ ብቻ ገዝተን ስንልክላቸው እንደዚህ የምናደርግ ሰዎች ራሱ በጣም ራሳችን ላይ መስራት አለብን ብዬ ነው የማስበው ማለት ነው። ምክንያቱም ካላችሁኝ ደግሞ አሁን ለምሳሌ አንድ እናት እዚህ ሀገር ላይ ተቀምጣ ለልጇ የምፈልገውን ነገር ሁሉ ትገዛለታለች። ብር እየሰራች እስካለ ድረስ ያው መቼም ብር ችግር አይኖርባትም ማለት ነው እየሰራች እስከሆነ ድረስ እና ያ ልጇ እዛ ሆኖ የሌላው የጓደኛው እናት የልጇን እጅ ይዛ ምናምን በቃ ያለውን ነገር አልብሳ ያላትን ባላት አቅም ገዝታለት አልብሳው እጁን እዛ ኢድ ስትሄድ ማለት ነው። የሌላኛዋ ልጅ ደግሞ እናቷ አረብ ሀገር ሆና ለልጇ ጫማ፣ ልብስ ምናምን አዳዲስ ሁሉንም ነገር ተሟልቶለታል እኮ ግን የጎደለበት አንድ ነገር አለ። እሱም እናቱ ነው የጎደለበት። እና ያንን ደግሞ ለማድረግ እኔ በበኩሌ የሚለው ነገር ቢኖር በየአመቱ ዝም ብለን ልብስ ብቻ እየገዛን ዝም ብለን እንትን ከምንልለት ብራችንን ጠበቅ አድርገን ይዘን ሀገራችን ላይ ገብተን መቼም ወላሂ ነው የምላችሁ ማለት ነው ርዝቅ ባላ እጅ ነው። የትም ሀገር ሆን እኛ ያው በአረብ ሀገር ብር ስለምናምን ነው እንጂ አባባሌ ገብቷቸዋል። በአረብ ሀገር ብር ለውጥ ያለው አረብ ሀገር ብቻ የአረብ ኩሽና ውስጥ ብቻ ይመስለናል አንዳንዶቻችን ማለት ነው። እና ያለንን 2 አመትም እንስራ 3 አመትም እንስራ ሀገራችን ላይ ገብተን የምንሰራውን ስራ ብናመቻችና ልጆቻችን ጎን ሆነን የምንሰራውን ስራ አመቻችተን ይነስም ይብዛም ሀገራችን ላይ እኮ ገብተን ብንሰራ ጠንክረን ብንሰራ እዚህ ሀገር በምንሰራው ስራ ግማሹን እንኳን ሀገራችን ላይ ብንሰራ ማለት ነው። እሺ ሙሉውን እንኳን ቢባል ብንሰራ ከዚህ ሀገር የምናገኘውን ያህል ማግኘት አያቅተንም፣ እርግጠኛ ነኝ በሱ ማለት ነው። እዚህ ጋር ምንድነው ያለው ነገር ሰነፍ መሆን የለብንም። ሀገራችን ላይ እዚህ ሀገር ብር እንዳለ ሁላ ሀገራችንም አለ እኮ ጠፍቶ አይደለም። ግን እኛ የምናምነው እዚህ ሀገር ነው ለውጥ ያለው ብለን ነው የምናምነው። ብዙ ብር ያለው እዚህ ሀገር ነው ብለን ነው የምናምነው። ያ ነው የኛ ብቸኛው ችግር ማለት ነው። እና ስለዚህ በተቻለው አቅም ሀገራችን ላይ ገብተን ልጆቻችን ጎን ሆነን ከልጃችን ጎን ሆነን እየሰራን እንደው ትምህርት ቤት ሲሄድ እንደዚህ ጠዋት ተነስተሽ ምሳቃውን ቋጥረሽ እንደዚህ ልጅሽን ልከሽ ቁጭ ብለሽ ያኔ ስራሽን እየሰራሽ ልጅሽ እስከሚመጣ መጠበቅ አያጓጓም? እኔ እንደዛ ነው የሚያጓጓኝ። እውነቴን ነው የምላችሁ ማለት ነው። እና ለራሴ በቃ መጠቀም የሚፈልገውን ነገር ለራሴ ማድረግ የሚፈልገውን ነገር እናንተም እንደዚህ ቢሆን የሚለውን ነገር ሼር ላድርግላችሁ ብዬ ነው ማለት ነው። መቼም በዚህ ሀሳብ ያኔ ቅር የሚለው ሰው ይኖራል ብዬ አላስብም። እናም ደግሞ ያላገባችሁም ያልወለዳችሁም ደግሞ ጊዜያችሁን ብዙም ለማባከን አትሞክሩ። ብራችሁን በአግባቡ ያዙና የምትሰሩትን ብር ሀገራችሁ ላይ ገብታችሁ የምትሰሩትን ስራ ማመቻቸት አለባችሁ ብዬ ነው የማስበው። እና ሴት ልጅ ስትባል እድሜ የሚባል ሙሽክላ አለና ሀገርሽ ላይ ገብተሽ አግብተሽ እንደዚህ አብረሽ መስራት ትችያለሽ። ብቻ ካንቺ የምትጠበቀው ምንድነው? በራስሽ ተማምነሽ ሀገርሽ ላይ ገብተሽ የምትሰሪውን ስራ ቀድመሽ ማመቻቸት ነው ካንቺ የምትጠበቀው ማለት ነው።
እና ይሄን ይመስላል ያለኝ ምክር እላችኋለሁ። ሀሳብ አስተያየታችሁን በኮሜንት ስራ አሳውቁኝ። እንግዲህ ይሄ ነው የዛሬ ምክሬ ማለት ነው። በጣም አመሰግናችኋለሁ። ቪዲዮውን እስከ መጨረሻው እንደተከታተላችሁት ሙሉ ተስፋ አለኝ እና በጣም አመሰግናችኋለሁ። ላይክ ሰብስክራይብ እንዳይረሳ። መልካም ቆይታ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ድረስ ማለት ነው እና ሰላም ቆዩልን ውዶቼ እላችኋለሁ። እንደዛ ነው እንግዲህ ያለው ነገር፣ እውነታው ይሄ ነው። ያው ማዋጥ ቢያቅተንም እንኳን እውነታው ይሄ ነው ያለው እውነት ማለት ነው እና ጠንክሩ በርቱ እላችኋለሁ። እንቅስቃሴ ላይ ገንዘብ አያያዛችሁ ላይ በጣም ጠንከር ማለት አለባችሁ። ያው ህይወት በውጣ ውረድ የተሞላች ናት። መቼም በቻሌንጅ የተሞላች ናት። እዚህም ሆን ሀገር ላይ ሆንም ማለት ነው። ግን ያኔ ያው ቻሌንጁን የምናልፈው የምንቋቋመውም እኛው ነን። ቻሌንጃችንን ተቋቁሞ የሚያልፍልን ሌላ ሰው አይመጣም። እኛው ነን ተቋቁመን ሁሉንም ነገር አልፈን